ካልተረዳ እግዚአብሔርን አትረዳው ለቃሉ ስፍራ ካልሰጠ እግዚአብሔር ላንተ ጉዳይ ስፍራ አይሰጥም ለእግዚአብሔር ዛሬ ቦታ ስጡ ለእግዚአብሔር ዛሬ ስፍራ ስጡ የእግዚአብሔርን ቃል ውደዱ እየመረረ የእግዚአብሔር ቃል ስማ እየደበረ የእግዚአብሔርን ቃል አንብብ ቃል የሞተ ፊደል አይደለም ቃል ፊደል ብቻ አይደለም ቃል ይናገራል ቃል ይገጽጻል ቃል ያድነናል ቃል ይፈውሰናል ቃል ይለውጠናል እግዚአብሔር ቃል ተራ ቃል አይደለም ይህ ቃል የሚሰራ ነው ይህ ቃል የሚፈውስ ነው ይህ ቃል የተአምራት ቃል ነው ይህ ቃል የምታዩትን ምድርን የምታዩትን ሰማይን እነንና እናንተን የፈጠረው ይህ የእግዚአብሔር ቃል ይባላል የሰው ቃል ምንም ሊያደርግ አይችል የፕሮፌሰር ቃል የዶክተር ቃል የስልጣናት ቃል የባለስልጣናት ቃል የመሪዎች ቃል ምንም ሊያመጣ አይችል ማምጣት ቢችል ኖሮ ምድራችን አትረገምም ነበር ይሄ ግን የእግዚአብሔር ቃል ጨለማውን ሰንጥቆ ይሄ ግን የእግዚአብሔር ቃል ቀይ ባህርን ከፍሎ ይህ የእግዚአብሔር ቃል ወደናንተና ወደኛ መጥቶ ዛሬ በህይወት እንድንኖር በህይወት ሆነን እግዚአብሔርን እንድናመሰግን ያደረገን ይህ የእግዚአብሔር ቃል ይባላል ከዚህ ቃል ጋራ የሚጣላ ይደቃል ይላል መጽሐፍ ቅዱስ ሲናገር ይሄንን ቃል ብዙ ሳይንቲስቶች ብዙ አዋቂያን ብዙ ተማራማሪዎች ይሄንን ቃል ምንጩን ሊያውቁት አልቻሉም ብዙ አጠኑ ከመጽሐፋቸው በልጦ ስፍራ ለመስጠት መጽሐፋቸውን ሌላ ትርጉም ለመስጠት ብሎ ይሄንን መጽሐፍ አጥንቶ ይሄንን መጽሐፍ ሊያውቁት ሊረዱት አልቻሉም ላዲያካታ ያራባ ይሄ መጽሐፍ ማወቅ የምትችለው ለኔና ለናንተ ላዲያካታ ለስሙ ለምናምን የእግዚአብሔርን መንፈስ ለተቀበለን ለእውነት ለቆመን ይሄ ቃል ለኛ ተገልጦልናል ስለዚህ አንተ ተራ ህዝብ አይደለም አንቺ ተራ ሴት አይደለሽም ይሄ ቃል ያለው ሰው ዛሬ እግዚአብሔር በእውነት የሆነ ነገር ያደርጋል እኔ ይሰማኛል እኔ ይታየኛል እግዚአብሔር ወደ ህይወታችሁ ዘልቆ ይገባ እግዚአብሔር ወደ ከተማችሁ ዘልቆ ይገባ እግዚአብሔር ወደ ችግራችሁ ዘልቆ ይገባ እግዚአብሔር የዘጋው ነገር ይውላችሁ ጠላት የዘጋው ነገር ሰዎች የዘጉትን ነገር እግዚአብሔር አልፎ ነገሮቻችሁን ላዲያካታያ የሚያስተካክል የእግዚአብሔር ቃል ዛሬ ወደ ህይወታችሁ ይመጣል ዮሐንስ ምዕራፍ 1 ላይ መጀመሪያ ቃል ነበር ቃልም እግዚአብሔር ነበር ይላል ከእግዚአብሔር ጋር ነበር ይላል ቃሉም እግዚአብሔር ነበር ቃሉ በቃ እግዚአብሔር ነበር ሌላ ነገር አያውላም በዚህ ምክንያት ቃሉን በማወቅ እግዚአብሔርን ማወቅ ይቻላል ቃሉን ካልተረዳ እግዚአብሔርን አትረዳው ለቃሉ ስፍራ ካልሰጠ እግዚአብሔር ላንተ ጉዳይ ስፍራ አይሰጥም እግዚአብሔር ላንቺ ጉዳይ ስፍራ አይሰጥም ለእግዚአብሔር ዛሬ ቦታ ስጡ ለእግዚአብሔር ዛሬ ስፍራ ስጡ ለእግዚአብሔር ዛሬ ወገኖቼ ልቦቻችሁን ክፈቱ ዛሬ የልቦና ውስጥ የተቀበለው ስብራት የልብ ስብራት የመንፈስ ስብራት የሪሌሽንሽፕ ስብራት እንዲጠገን ከፈለጋችሁ ለዚህ ላማረው ለተወደደው ቃል ለነበረው እግዚአብሔር ለነበረው ለዚህ እውነት ለነበረው መንገድ ለነበረው ለእግዚአብሔር ቃል ቦታ እንድትሰጡ በጌታ ፍቅር ላሳስባችሁ ወዳለሁ የእግዚአብሔርን ቃል ውደዱ እየመረረ የእግዚአብሔር ቃል ስማ እየደበረ የእግዚአብሔርን ቃል አንብብ በጠላት ተከባሃል በሟርተኞች ተከባሃል በዓለም ተከባሃል በጦርነት ውስጥ ነው ያለኸው የቃሉ ባለቤት ንፋሱን ይገጽጻል የቃሉ ባለቤት መንገድ በሌለበት በባህር ውስጥ መንገድ አለው አንተ የማታውቀው እኔ የማላውቀው እግዚአብሔር ራሱ ከዘመናት በፊት ለኔና ለናንተ ያዘጋጀው እግዚአብሔር መንገድ አለው ስለዚህ የአባቴ ብሩካን ዛሬ ይሄን
ላይቭ ኮፒ ሊንክ ሪፖስት ሼር የማታደርጉ ሰዎች እውነት የዚህ ቃል ወዳጆች አይደላችሁ። እናንተ ምቀኞች ናችሁ። በእውነት እናንተ ምቀኞች ናችሁ። ይሄን ቃል ለጨለማ ለወደቁት፣ ላዘኑት፣ ለተሰበሩት፣ ኃጢአት ውስጥ ላሉ፣ ለጨለማ ውስጥ ላሉ የዚህን ቃል እውነት ለመናገር ከኔ ጋር ጨክናችሁ ካልቆማችሁ እግዚአብሔር ከእናንተ ጋርም አይቆምም። ከዚህ ቃል ውስጥ ያለው በረከት ማግኘት የምትችለው ስትሰራ ነው፣ ስታነብ ነው፣ ስትቀበል ነው፣ ልብን ስትከፍት ነው። አይንን ከፍተ መንበል ስትጀምር የዛኔ በዚህ ቃል ውስጥ ያለው ነዳጁ ያንተ ነው፣ ወርቁ ያንተ ነው፣ ፈውሱ ያንተ ነው፣ በረከቱ ያንተ ነው፣ ደስታ ያንተ ነው፣ ብሬክስሩ ያንተ ነው፣ ፈውሱ ያንተ ነው። ቃሉ የፍጥረት ምንጭ ነው። ቃሉ የበረከት ምንጭ ነው። ቃሉ የሰላም ምንጭ ነው። ቃሉ የደስታ ምንጭ ነው። ቃሉ የብልጽግና ምንጭ ነው። ቃሉ የቅባት ምንጭ ነው። ዛሬ ኢትዮጵያውያን የተጎደነው ለእግዚአብሔር ቃል ለምንጩ ለዋና ምንጩ ስፍራና ቦታ ስላልሰጠን እንደ ቅርጫት ተከፋፍለን እንደ ድንጋይ በየቦታ ቁጭ ብለናል። ለእግዚአብሔር ቃል አንተባበርም። ለቃሉ ቅድሚያ አንሰጥም። የቃሉን ምንጭ ካለማወቅ የተነሳ ተጣልተና አንድ ሰውን ዝም ብሎ ከመሬት ላይ ተነስቶ የሚገለው የዚህ ቃል ስላላነበበ የበረከት ምንጭ የትጋ እንዳለ፣ የሰላም ምንጭ የትጋ እንዳለ፣ የፈውስ ምንጭ የትጋ እንዳለ፣ የብልጽግና ምንጭ የትጋ እንዳለ፣ የጥበብ ምንጭ የትጋ እንዳለ፣ የኃይል ምንጭ የትጋ እንዳለ ዛሬ ይሄ ቃል ከበረከት ጋር ያገናኛል። እኔ ላገናኘ አልችልም። ፓስተሮቻችሁማ እስከ ዛሬ እኮ ከነገሮች ጋር ማገናኘት ይችሉ ነበር፣ አልቻሉም። ነቢያቶችም አይችሉም። ይሄ ቃል ግን ይችላል። ለዚህ ቃል ግን እኛ ፓስተሮች፣ እኛ ነቢያቶች፣ እኛ ሐዋርያቶች፣ እኛ አገልጋዮች ይሄን ቃል ካስቀደመን የዘገዩ ነገሮች ይፈጥናሉ፣ የሄዱ ነገሮች ይመለሳሉ፣ የተሰረቁ ነገሮች በሰባት እጥፍ እግዚአብሔር ወደ ቤታችሁ ያስመልሳል። ዛሬ ግን ይሄን ቃል የሚሰማ ትውልድ የለም፣ በሀገራችን ላይ የለም፣ በምድራችን ላይ ለዚህ ቃል የሚኖር ለዚህ ቃል ስፍራ የሚሰጥ ሁሉም ወረኛ ሆነና ከኔ ጭምር ዝም ብሎ ጩኸት ነው። ትልቁ ይጮሃል፣ ትንሹ ይጮሃል። 40 ዓመት ያገለገለ ፓስተር ይጮሃል። በ10 ዓመት ውስጥ የተነሳ ፓስተር ይጮሃል። ስምምነት የለም፣ አንድነት የለም፣ መቀባበል የለም፣ መስማማት የለም፣ ፍቅር የለም። ተለያይተናል። እንደ ቅርጫት ተከፋፍለን በየሜዳ ወርቀናል። ዛሬ እግዚአብሔር በሕዝቅኤል ላይ እነዛ አጥንቶች ተበትናትነው እንደወደቁ ያ የእግዚአብሔር ቃል መጥቶ እነኛን አጥንቶችን እንደሰበሰበ ዛሬም በዘመኔ ላይ በሕይወቴ ላይ የተበተነውን ትውልድ የተበተነውን በእውነት ይህንን የዘመኗን ቤተ ክርስቲያን የሚሰበስብ የእግዚአብሔር ቃል እንዲመጣ ዛሬ በኢየሱስ ክርስቶስ ምን ጸልያለሁ። ቃል የሞተ ፊደል አይደለም። ቃል ፊደል ብቻ አይደለም። ቃል ይናገራል። ቃል ይገጽጻል። ቃል ያድነናል። ቃል ይፈውሰናል። ቃል ይለውጠናል። የማንም ትንቢት አያስፈልግም። የማንም ስብከት አያስፈልግም። ዛሬ የጨለመብሽ ነገር ካለ ይኸውልህ የእግዚአብሔር ቃል ብርሃን ይሁን ስል ምን ሆነ ይላል? ብርሃን ሆነ። የእግዚአብሔር ቃል ብቻ ነው ወደ ሕይወት፣ ወደ መኖር፣ ወደ ማብዛት፣ ወደ ፍቅር፣ ወደ ሰላም፣ ወደ አንድነት፣ ወደ መገለጥ ማምጣት የሚችለው የሰው ዝክር፣ የዘረኞች ሐሳብ፣ የሃይማኖተኞች ዶክትሪን አይደለም። የእግዚአብሔር ቃል ብቻ በሕይወታችን ላይ ለውጥን ያመጣል። ቃሉ የዘላለም ሕይወት ውሃ ምንጭ ነው። የተጠሙ አሉ፣ የተራቡ አሉ፣ የተረሱ አሉ፣ የወደቁ አሉ፣ በሐዘን ውስጥ የተቀመጡ አሉ፣ ብቸኛ ሆነው ረዳት ያጡ፣ ጠያቂ ያጡ። ዛሬ ግን የእግዚአብሔር ቃል ይመጣላችሁ፣ ረዳት ይመጣላችሁ። ከዚህ ቃል በላይ የሟርተኞች ቃል፣ የሟርተኞች የደጋሚዎች የደብተራዎች ድግምት በእኛ ምድር ላይ አይሆንም። ከዚህ ቃል ውጭ የሆነው ምክር፣ ከዚህ ቃል ውጭ የሆነው ስትራቴጂ፣ ከዚህ ቃል ውጭ የሆነው ፕሮጀክት፣
ከዚህ ቃል ውጭ ሆኖ ስብሰባ ሁሉ እንደሚበተን እንደማይቀጥል እግዚአብሔር እንደማያውቅ የእግዚአብሔር ቃል እየተናገረ ሰው በእንጀራ ብቻ አይኖርም። ሰው እግዚአብሔር አፍ የሚወጣው ላዲያ ካታያ ፕራዲያ ላቫዱባ ከእግዚአብሔር አፍ በሚወጣው በረከት ከእግዚአብሔር አፍ በሚወጣው ፈውስ ከእግዚአብሔር አፍ በሚወጣው መገለጥ ከእግዚአብሔር አፍ በሚወጣው ክብር ላዲያ ካንታያ ላቫዲባ ቃል የሌለበት ክርስቲያን ችግር ውስጥ ነው። ቃል የሌለበት አገልጋይ ችግር ውስጥ ነው። በጠላት አታክ ውስጥ ነው። ቃል የሌለበት ሀገር ድንበሩን የሚጠብቅ ቃል ነው። ሰራተኛው በከንቱ ይለፋል፣ ጠባቂው በከንቱ ይለፋል፣ መሪው በከንቱ ይለፋል። ለዚህ ቃል ግን ቦታ ያልሰጠች ሀገር በአደጋ ውስጥ ናት። ለዚህ ቃል ግን ቅድሚያ የሰጠች ትዳር፣ ለዚህ ቃል ግን ቅድሚያ የሰጠች ቤተክርስቲያን እግዚአብሔር ምስክሬ ዙሪያ በእሳት ቅጥር የታጠረች ናት።